በታህሳስ ወር 1996 በአሜሪካ ኮሎራዶ ግዛት የሚገኘው ቦልደር ከተማ በአንድ አስደንጋጭ ዜና ነቃች። የ6 ዓመቷ ህፃን ጆንቤራ ራምሴ ከቤቷ ውስጥ ጠፍታለች የሚል ጥሪ ወደ ፖሊስ ቀረበ። ጆንቤኔ በህፃናት የውበት ውድድሮች የምትሳተፍ እና በብዙ ሰዎች ዘንድ የምትታወቅ ህፃን ነበረች። በገና ምሽት ቤተሰቡ ከጓደኞቻቸው ጋር ባህሉን ካከበሩ በኋላ ወደ ቤታቸው ተመለሱ። ሁሉም ነገር መደበኛ እንደነበር ተናግረዋል። በማግስቱም ጠዋት እናቷ ፓትሲ ራምሴ በቤቱ ውስጥ ረጅም የእገታ ደብዳቤን አገኘች። በደብዳቤውም ውስጥ $118,000 ተጠይቆ ነበር። ወዲያውኑ 911 ደወለች። ፖሊስም ወደ ቤቱ ደረሰ። መጀመሪያ ላይ ሁሉም ሰው ህፃኗ እንደተጠለፈች አመነ። ነገር ግን ሰዓታት እያለፉ ሲሄዱ ጉዳዩ ፈጽሞ ያልተጠበቀ አቅጣጫን ያዘ። በፖሊስ ጥያቄ መሰረት የጆንቤኔ አባት ጆን ራምሴ ቤቱ እንደገና ሲፈተሽ በቤቱ ምድር ቤት ውስጥ ጆንቤኔን አገኛት። ይህ ግኝት ጉዳዩን ከጠለፋ ጉዳይ ወደ ግድያ ምርመራ ቀየረው። በጥቂት ሰዓታት ውስጥ የጆንቤኔ ራምሴ ጉዳይ በመላው አሜሪካ ዋና ዜና ሆነ። ጆንቤኔ ከተገኘች በኋላ ፖሊስ ቤቱን በዝርዝር መመርመር ጀመረ። በጣም ትኩረት የሳበው ነገር የእገታው ደብዳቤው ነበር። ደብዳቤው ከ2 ገጽ በላይ የሚረዝም ነበር። ይህ በእገታ ጥያቄ ጉዳይ ውስጥ ያልተለመደም ነበር። መርማሪዎች ደብዳቤውን በቤቱ ውስጥ ከነበረ ወረቀትና እስክሪብቶ መጻፉንም አረጋገጡ። ይህ ምርመራ የበለጠ ውስብስብ ጆን ራምሴ በዚህ ዓመት ያገኘው የሥራ ጉርሻም ነበር። ፖሊስ የቤቱን ሁሉንም ክፍሎች መረመረ። የጣት አሻራዎችን፣ የዲኤንኤ ናሙናዎችና ሌሎች ማስረጃዎችንም ሰበሰበ። ከጉዳዩም መጀመሪያ ጀምሮ ህዝቡና ሚዲያው ለጉዳዩ ከፍተኛ ትኩረት ሰጡ። በየቀኑ አዳዲስ መረጃዎች ይወጡ ነበር። ነገር ግን ብዙዎች ያልተረጋገጡ ወሬዎች ነበሩ። መርማሪዎች በይፋ የተረጋገጡ ማስረጃዎችን ብቻ በመከተል ምርመራቸውን ቀጠሉ። ነገር ግን አንድ ጥያቄ አሁንም ምላሽ አላገኘም። ወንጀሉን የፈጸመው ሰው ከቤተሰቡ ውስጥ ነበር ወይስ ከውጭ ገባ ሰው? ይህ ጥያቄ ለብዙ ዓመታት የጉዳዩ ዋና ውይይት ሆኖ ቆይቷል። ከመጀመሪያዎቹ ቀናት ጀምሮ የቦልደር ፖሊስ በቤቱ ውስጥ የተገኙትን ማስረጃዎች በጥንቃቄ መመርመር ጀመረ። ከተሰበሰቡት ማስረጃዎች መካከል የዲኤንኤ ናሙናዎች፣ የጣት አሻራዎችና ሌሎች የፎረንሲክ ማስረጃዎችም ነበሩ። በመጀመሪያው የራምሴ ቤተሰብ ከፍተኛ የምርመራ ትኩረት ውስጥ ገባ። ይሁን እንጂ በኋላ የዲኤንኤ ምርመራዎችና ሌሎች መረጃዎች በመገኘታቸው ምርመራው ወደ ሌሎች አቅጣጫዎች ተስፋፋ። በቀጣዮቹም ዓመታት ብዙ ሰዎች ተጠርጥረው ተመረመሩ። ነገር ግን በቂ ማስረጃ ስላልተገኘ በሕግ ጥፋተኛ ተብሎ የተፈረደበት ሰው አልነበረም። ይህ ጉዳይ በሚዲያ እጅግ በሰፊው ተሸፈነ። በየዓመቱ አዳዲስ መላምቶች ይቀርቡም ነበር። ነገር ግን ብዙዎች በማስረጃ ያልተደገፉም ነበሩ። እስከ ዛሬ ድረስ ባለስልጣናት የጉዳዩ ምርመራ ክፍት መሆኑን ይገልጻሉ እና አዲስ የዲኤንኤ ቴክኖሎጂዎች ወደፊት ለጉዳዩ መፍትሄ ሊያመጡ ይችላሉ ተብሎም ይጠበቃል። ዓመታት እያለፉ ሲሄዱ የጆንቤራ ራምሴ ጉዳይ ከአሜሪካ በጣም የታወቁ ያልተፈቱ የወንጀል ጉዳዮች አንዱ ሆኖ ቀጠለ። መርማሪዎች በተሰበሰቡት ማስረጃዎች ላይ በተደጋጋሚ አዳዲስ የዲኤንኤ ምርመራዎችን አካሄዱ። የፎረንሲክስ ቴክኖሎጂ እየተሻሻለም ሲሄድ ቀድሞ ሊመረመሩ ያልቻሉ ናሙናዎች እንደገና ተመረመሩ። በ2008 እንደ አውሮፓውያኑ አቆጣጠር ከተወሰኑ የዲኤንኤ ውጤቶች በኋላ የአቃቤ ሕግ ቢሮ የራምሴን ቤተሰብ በወቅቱ ከተነሱባቸው ጥርጣሬዎች እንዲርቁ የሚጠቁም መግለጫን ሰጠ። ይሁን እንጂ ይህ ጉዳይ ተፈቷል ማለት አልነበረም። ከዚያ በኋላ መርማሪዎች በአዳዲስ ቴክኖሎጂዎች የተሻሉ ምርመራዎችን ለማካሄድ ማስረጃዎችን ጠብቀው ቀጠሉ። በዚህ ጉዳይ ዙሪያ በመጽሐፍ፣ በዶክመንተሪ እና በቴሌቪዥን ፕሮግራሞች ብዙ ውይይቶች ተካሂደዋል። ነገር ግን ሕጋዊ ውሳኔ የሚደግፍ በቂ ማስረጃ አልተገኘም። ዛሬም ይህ ጉዳይ እንደ ኮልድ ኬዝ ማለት ያልተፈታ የወንጀል ጉዳይ ሆኖ ተመዝግቦ ይገኛል።
ከ1996 ጀምሮ እስከ ዛሬ ድረስ የጆን ቤኒ ራምሴ ጉዳይ በአሜሪካ በጣም የታወቁ ያልተፈቱ የወንጀል ጉዳዮች መካከል አንዱ ሆኖ ቆይቷል። ይህ ጉዳይ የወንጀል ምርመራ ምን ያህል ውስብስብ ሊሆን እንደሚችል አሳይቷል። አንዳንድ ጊዜ ብዙ ማስረጃዎች ቢኖሩም በሕግ የሚያስፈልገው የማረጋገጫ ደረጃ ላይ ለመድረስ አይቻልም። የፎረንሲክ ሳይንስ እየተሻሻለ በመሄዱ ባለስልጣናት አዳዲስ ቴክኖሎጂዎችን ወደፊት ለዚህ ጉዳይ መልስ ሊያመጡ እንደሚችሉ ተስፋን ያደርጋሉ። እስካሁን ድረስ ግን በዚህ ጉዳይ በሕግ የተረጋገጠ ፍጻሜ የለም። ስለዚህ የጉዳዩ ምርመራ እንደ ኮልድ ኬዝ ተመዝግቦ ቀጥሏል። ይህ ታሪክ ለሁላችን አንድ ጠቃሚ ትምህርት ይሰጣል። ከወሬዎች ይልቅ በተረጋገጡ ማስረጃዎች ላይ መመስረትና የፍትህ ሂደትን ማክበር እንዳለብን። የጆን ቤኒ ራምሴ ስም እስከ ዛሬ ድረስ በእውነተኛ የወንጀል ታሪክ ውስጥ በተደጋጋሚ ይነሳል፣ ምክንያቱም ብዙ ጥያቄዎች ገና ግልጽ መልስ አልተገኘለትምና።